የሰው ልጆች ፕሉቶን ማግኘታቸው አንድ ትልቅ ዲስከቨሪ ሳይሆን እንዲያውም የማትስ ወይም ደግሞ የካልኩሌሽን አንድ ለየት ያለ ስህተት ሲሆን ሙሉ ዓለምን እጅግ በጣም ያስገረመና ያስደነቀ ነበር። አስትሮኖመሮች በሚሊዮን ኪሎ ሜትር ራቅ ብለው የሚገኘውን አንድ ለየት ያለ አዳኝን እያሳደዱና እየፈለጉ ነበር። ያ ኃይልም ደግሞ በዓለማችን ላይ ያሉ ፕላኔቶችን ከቦታቸው እንዲንቀሳቀሱና እንዲለቁ እያደረገ ነበር። ግን ምንነቱን ለማወቅ ቦታው ላይ በደረሱ ሰዓት ላይ እንዲያውም ኃይለኛ የሚባል ጉልበተኛ አዳኝ ሳይሆን እንዲያውም በጣም ትንሽ የሆነና ያልተጠበቀ ያልተገመተ ስደተኛ ነበር። ስለዚህ በዛሬ ቪዲዮ እንግዲህ የምናየው ፕሉቶ የተሰኘውን ፕላኔት ማግኘታቸው አስትሮኖመሮች ምን አይነት ካልኩሌሽን ስህተት ቢፈጥሩ ነው? ከተገኘች በኋላስ የሰው ልጆች ለምንድን ነው ፕላኔት ከሚባለው ካቴጎሪ ገፍትረው በመጨረሻም ወደ ውጪ ያደርጓት እንዳትቆጠር ያደርጓት ለምንድን ነው? ዓለም ድንቅ ነው በሚለው ፕሮግራም በድጋሚ ተገናኝተናል። ውድ ቤተሰቦች የፕሉቶ ታሪክ ዲስከቨር ከመደረጓ ወይም ከመገኘቷ 150 ዓመት ቀደም ብሎ ነው አንድ ብሎ የሚጀምረው ታሪኳ። በ1781 በፈረንጆቹ የሶላር ሲስተማችን ሰባተኛ ሆኖ ፕላኔት ዩራነስ የተባለው በተገኘና ዲስከቨር በተደረገ ሰዓት ነው። ምክንያቱም ዩራነስ ከተገኘ በኋላ አስትሮኖመሮች የዩራነስ ኦርቢቱ ላይ አንድ ለየት ያለና እንግዳ የሆነ እንቅስቃሴ ሊያዩ ቻሉ። የዩራነስን ማሱን ወይም ክብደቱን ካዩና ካወቁ በኋላ ካልኩሌት ሲያደርጉ ይህ ፕላኔት በኦርቢቱ ላይ ማለትም በመንገዱ ላይ ልክ በዛ መልኩ ጉዞ እያደረገ አይደለም ያለው። ቀደም ብሎ ኒውተን ባስቀመጠው የግራቪቲ ህግ ወይም ደግሞ ሎ ኦፍ ግራቪቲ በሚባለው መሰረት ጉዞውን እያደረገ አልነበረም። በዛ ሰዓት ላይ ኤክስፐርቶች እንዳሉት ከሆነ ወይም የኒውተን ሎ ኦፍ ግራቪቲ የተባለው ካልኩሌሽን ስህተት ነው፣ ወይንም ደግሞ ከዩራነስ ፊት ለፊት ሌላ አንድ ተለቅ ያለ ፕላኔት አለ። ወደ ራሱ እየሳበም ደግሞ ዩራነስ ከኦርቢቷ እንድትወጣና መንገዷን እንድትቀይር አትራክት ያደርጋት እየሳባት ያለ ሌላ ኃይል አለ ብለው መገመትና ማሰብ ጀመሩ። በመጨረሻም ግን የነሱ ግምታቸውና ጥርጣሬያቸው ትክክል ሆኖ ሊገኝ ችሏል። ምክንያቱም እዛ ፖይንት ላይ ሲደርስ ዩራነስ እንደዚህ የሚሆንበት ወይም መንገዱን የሚቀይርበት ቦታ ላይ እዛው ቦታ ላይ ሌላ አንድ ፕላኔት ሊያገኙ ቻሉ። የኛ የሶላር ሲስተማችን 8ኛው ፕላኔት ኔፕቱን የሚል ስያሜ የተሰጣት ፕላኔት ልትሆን ቻለች። ኔፕቱንን ማግኘታቸው በሳይንሱ ዓለም ላይ በጣም ትልቅ ድል ነበረ። እንደዛም ሆኖ ግን ችግሩ በዚህ አላበቃም ነበር። ምክንያቱም ኔፕቱንን ካገኙ በኋላም እንኳን ዩራነስ ትንሽም ቢሆን እየተንገዳገደ ነበረ ወይም መንገዱን እየቀየረ ነበረ። የኔፕቱን ክብደቱ ካልኩሌት ከተደረገ በኋላ ወይም ማሱ ዩራነስ የተባለው ፕላኔት ዳይቨርት መሆን ያለበትን ያህል ከዛ የበለጠ ዳይቨርት እያደረገ ነበረ፣ መንገዱን እየቀየረ ነበረ። ይህም ማለት ደግሞ አንድ ነበር ምክንያቱ። ምናልባት ከኔፕቱንም ፊት ለፊት በጣም ትልቅ የተባለና ከባድ የሆነ አንድ ፕላኔት አለ። ያ ፕላኔት ደግሞ የሁለቱንም መንገድ ቀጥ ብለው እንዳይጓዙ እየረበሻቸው ነው መባል ተጀመረ። ይሄ ምንነቱ ያልታወቀውና ግን አለ የሚባለው ፕላኔት ኤክስ የሚል ስም ተሰጠው። ከዛ በኋላ ለቀጣይ ብዙ ዓመታት ሁሉም በሚባል ደረጃ የናሳ አስትሮኖመሮች ይህንን ያልታወቀውን ኤክስ የተባለውን አዲሱን ፕላኔት ማፈላለጋቸውን ቀጠሉ። ይህ ፕላኔት ኤክስ የተባለውን አዲሱን ፕላኔት ለማፈላለግ በመጀመሪያ ፐርሲቨር ሎወር የተባለ አንድ አሜሪካዊ የሆነ አስትሮኖመር ነው። እዛው አሜሪካ ውስጥ ደግሞ አሪዞና ስቴት ውስጥ አንድ ለየት ያለ ኦብዘርቬቲቭ ወይም መከታተያ ጣቢያ መሰረተ። እሱንም ደግሞ ሎዌል ኦብዘርቬተሪ በመባል ይታወቃል። ግን ከትንሽ ዓመት ቆይታ በኋላ በፈረንጆቹ በ1961 ይህ አስትሮኖመር ፕላኔት ኤክስን ሳያገኛት በመጨረሻም ከዚህ ዓለም ተሸኘ፣ አረፈም። እሱ ህይወቱ ካለፈም ከ13 ዓመት በኋላ ፕላኔት ኤክስን የማፈላለግ ኃላፊነት የ23 ዓመቱ ክላይድ ቶቦፍ የተባለው አስትሮኖመር ተቀጠረ። የሱ ስራ በጣም ከባድ የሚባልና አድካሚ የሚባል ስራ ነበረ። ምክንያቱም ወደ ሰማይ ወይም ደግሞ ወደ ስፔስ እዛ አንድ ቦታ ላይ ብቻ አቅጣጫውን በማድረግ በየቀኑ የተለያዩ ፎቶዎችን ያነሳል። ከዛ በኋላ በየቀኑ ያለውን ለውጥ አንድ በአንድ ያነጻጽራልም፣ ልዩነታቸውንም ያያል። አንድ የሚያንጸባርቅ ኮከብ ትላንት ከተነሳው ፎቶ አኳያ የዛሬው ላይ ቦታውን ቀይሮ ከተገኘ ይህም ማለት ያ ኮከብ አይደለም ማለት ነው፣ ፕላኔት ነው ማለት ነው። ፌብሩዋሪ 18 1930 ላይ ክላይድ እንዳየውና እንዳገኘው ከሆነ አንድ በጣም ትንሽ የተባለች ነጥብ ጃንዋሪ ላይ ከተነሳው ሁለት ፎቶዎች አኳያ ሲታይ አንደኛው ላይ ቦታውን ቀይሮ ማግኘት ቻለ። በጣም ቦታ ሰጥተውና በጽሞና ከመረመሩና ካጠኑ በኋላ በትክክለኛ መረጋገጥ የተቻለው ይህ ኮከብ ማለት ኮከብ ሳይሆን እንዲያውም ያ ፕላኔት ኤክስ ነው ዓለም እስከዛሬ ድረስ ስትፈልገው የነበረው በማለት እርግጠኛ ሆኑ። የዚህ ፕላኔትም ስሙን ደግሞ የ11 ዓመቷ የእንግሊዝ ዜግነት ያላት አንድ ሴት ልጅ ፕሉቶ እንዲሆን ስሙን ሰጀስት አደረገች። እሷ እንዳለችው ከሆነ ይሄ ፕላኔት ከሁሉም በጣም በርቀት ነው የሚገኘው፣ በዛ ላይ ጨለማ ውስጥ ነው። ስለዚህ ስሙ መሰየም ያለበት የሮማዎች ለሟቾች የሚሰጠው መልአክ ወይም የሞት መልአክ የሚባለው በፕሉቶ መሰየም አለበት አለች። ግን ማን አወቀ በዛ ሰዓት ላይ እንደዚህ ታግለውና ታግሰው ለረጅም ጊዜ ተመራምረው ያገኟት ፕሉቶ ከነጭራሹ መኖሯም እንኳን አደጋ ውስጥ ይገባል ብሎ ማንም አልገመተም ነበረም። ለመጀመሪያ ጊዜ በፈረንጆቹ በ1930 ፕሉቶ በታየች ሰዓት ላይ የጊዜው አስትሮኖመሮች ይህን ያህል አቅም ያለውና ምርጥ የሚባል ቴሌስኮፕ አልነበራቸውም። ስለዚህ የነበራቸው አማራጭ ያዩትን ነገር በማመን በጣም ትልቅና ሳይዙ ተለቅ ያለ እንዲሁም ክብደት ያለው ትልቅ ፕላኔት ይሆናል ብለው ገምተው ነበረ። ምክንያቱም ቀደም ብላችሁ እንደሰማችሁት የዩራነስና የኔፕቱንን ኦርቢት ላይ የሚያደርጉትን ዙር እየረበሸና እያዛባ ስለነበረ ተለቅ ያለ ይሆናል ብለው ገምተው ነበረ። ግን ደግሞ አመቱ እየገፋ ሲሄድ ሳይንሱም አደገ፣ ቴሌስኮፕም እየተሻሻሉ መጣ። ከዛ በኋላ የፕሉቶ ማሷ ወይም ክብደቷ በህዝቡ አይን ላይ በጣም እያነሰና ትንሽ የሆነች ሄደች። ምሳሌ
በ1930 ፕሉቶን ከመሬት ጋር እኩል ትሆናለች ብለው ገምተዋት ነበረ። በ1948 ደግሞ አዲስ ካልኩሌሽን ካደረጉ በኋላ በግልጽ የተናገሩት ምናልባት ማርስን ሊያክል ይችላል ብለው ነበረ። ግን የፕሉቶ ትክክለኛ ሳይዟን በትክክለኛ እርግጠኛ ሆኖ መናገርና መታወቅ የቻለው በፈረንጆቹ በ1978 የፕሉቶ ጨረቃ የምትባለው ኬረን በተገኘችና በታየች ሰዓት ነበረ፣ ወይም ዲስከቨር ስትደረግ ነበረ። በዚህ ሰዓት ላይ የተፈጠረው ነገር በአጠቃላይ አስትሮኖመሮችን እንዳለ ያስደነገጠና የረበሸ ነበረ። ምክንያቱም የፊዚክስ እንደሚያሳየው ከሆነ የአንድ ፕላኔት ጨረቃውንና ኦርቢቱን በትክክል ካልኩሌት ተደርጎ መድረስ ከተቻለ ወይም ማወቅ ከተቻለ በዛ ሰዓት ላይ የዛ ፕላኔትን ትክክለኛ ክብደቱን ወይም ማሱን ካልኩሌት አድርጎ መድረስ ይቻላል ይላል። ስለዚህ የኬረንን ኦርቢቷንና ፍጥነቷን ከለኩ በኋላ የፕሉቶ ማሱን ወይም ክብደቱን ካልኩሌት አድርገው ለማውጣት ሲሞክሩ ጠቅላላ አስትሮኖመሮች ቀደም ብሎ ከሰሙት አኳያ እጅግ በጣም ያስደነገጣቸውና ያልጠበቁት ሊሆን ቻለም። ምክንያቱም በካልኩሌሽኑ ፕሉቶ በጣም ቀላል ከመሆኗ የተነሳ በፈለገ ሁኔታ የዩራነስንም ሆነ የኔፕቱንን ኦርቢት በምንም አይነት ሁኔታ የመረበሽና አቅጣጫ እንዲቀይሩ የማድረግ አቅም እንደሌላት መሰከሩ። ይህም ከታወቀ በኋላ ደግሞ በሳይንሱ ዓለም ላይ ሌላ አዲስ ጭቅጭቅ ተፈጠረ። ፕሉቶ የተባለችው ፕላኔት ይህን ያህል ትንሽ ከሆነች እና የዩራነስና የኔፕቱንን ኦርቢታቸውን ማን ነው እየረበሸና ዳይቨርት እያደረገባቸው ያለው የሚለው ትልቁ ጥያቄ ሆነም። ምናልባት እንግዲህ ይሄ ጭቅጭቅ እንዳወዛገባቸው ምንነቱን ሳያውቁት ሊቀጥሉ ይችሉ ነበረ። በ1989 ለመጀመሪያ ጊዜ የሰው ልጅ የሰራው ስፔስ ፕሮብ ቮልጀር የሚባለው ሁለተኛው ማለት ነው ቮልጀር 2 ከኔፕቱን አጠገብ ሊጓዝ ቻለ። በቮልጀር 2 እርዳታም ደግሞ እኛ የሰው ልጆች በደንብ ልናቅ የቻልነው ስለ ኔፕቱን ቀደም ብሎ ክብደቷ ነው ተብሎ ካልኩሌት የተደረገው እንዳለ ስህተት ነበረ። ምክንያቱም ቮልጀር 2 የተባለው ይህ ስፔስ ፕሮብ ጉዞውን እያደረገ ያለ በትንሹ ፍጥነቱን በመቀየሩ የተነሳ የኔፕቱን ትክክለኛ የመሳብ አቅሟ ወይም ግራቪቲዋን ካልኩሌት ማድረግ ተቻለ። ቀደም ብሎ ከተቀመጠው ካልኩሌሽን አኳያ ሲታይ 0.5% ያነሰ ሆኖ ተገኘ። ስለዚህ አሁን የተገኘውን አዲሱ የግራቪቲ አቅሟን ወይም የመሳብ አቅሟን ቀደም ብሎ ከተቀመጠውና ከሚታወቀው ከዩራነስ ኦርቢት ጋር ካልኩሌት ሲደረግ ያ ለየት ያለ እንቅስቃሴዋ አስትሮኖመሮችን ለመቶ ዓመታት ያህል ሲያስጨንቃቸውና ሲረብሻቸው የነበረው በአንድ ጊዜ ሊጠናቀቅና መልስ ሊገኝለት ቻለ። ይህም ማለት እንግዲህ በአጠቃላዩ ፕሉቶን ዲስከቨር ማድረጋቸው የሰው ልጆች ወይም ማግኘታቸው ከአንድ አጋጣሚ የተለየ አይደለም። አጋጣሚ የሚባል ብቻ ነው። ወይም እንደዚህ ማለትም እንኳን ድፍረት አይሆንም። ፕሉቶን የሰው ልጆች ማግኘታቸው በስህተት የተረሳ ነው ቢባል ያስኬዳል እንጂ ስህተት የሚባል አይደለም። ከ1989 ጀምሮ እያንዳንዱ ተማሪ በየትምህርት ቤቱ የሚማርበት መጽሐፍ ላይ ፕሉቶን እንደሚታወቀው የሶላር ሲስተማችን በጣም ትንሿ እና ቀዝቃዛዋ ፕላኔት እየተባልን ስንማር ነበረ። እርግጠኛ ነኝ ከእናንተ መሃል ብዙዎቻችሁ ይህንን ሳብጀክት የምትወዱ ከነበረና የምትከታተሉ ከነበረ ፕሉቶን ልክ እንደ 9ኛ ፕላኔት አንብባችኋልም ተምራችኋልም። ግን በፈረንጆቹ 2006 ላይ አንድ ክስተት ተፈጠረና ያ ክስተትም ደግሞ 9ኛዋ ፕላኔት የተባለችው ፕሉቶን መኖሯንም እንኳን አደጋ ውስጥ የከተተ ክስተት ሊሆን ቻለ። ምክንያቱም አንድ ዓመት ቀደም ብሎ 2005 ላይ ተመራማሪዎች ከፕሉቶን ራቅ ብሎ ወይም ከፊቱ የሚገኝ ሌላ አንድ ፕላኔት እንዳለ ማግኘታቸውን አናውንስ አደረጉ። እሱም ደግሞ ኤሪስ የሚል ስም የተሰጠው ነው። ኤሪስ የተባለው ፕላኔት ከፕሉቶ አኳያ ሲታይ ክብደቱ ተለቅ ያለ ነው። ስለዚህ ኤሪስ ከተገኘ በኋላ አስትሮኖመሮች ሁለት አማራጭ ብቻ ነበራቸው። አንደኛው ኤሪስ የተባለውን የሶላር ሲስተማችን 10ኛ ፕላኔት ብሎ ማጽደቅ፣ ከዛ በኋላ ደግሞ ልክ እንደሱ የሚገኙ ስፔስ ላይ ያሉ የተለያዩ ቦዲዎችን ፕላኔት ናቸው ብሎ መደምደም፣ ካልሆነ ደግሞ የፕላኔትን ዴፊኒሽን በአዲሱና በተሻሻለ መልኩ ማዋቀርና መቀመር እንዳለባቸው ተነጋገሩ። በዚህ ሰዓት ላይ እንደሚታወቀው ቴክኖሎጂ በጣም እያደገ ነበረ፣ አድቫንስ እየሆነ ነበረ። ስለዚህ ልክ እንደ ፕሉቶና እንደ ኤሪስ የመሳሰሉ የተለያዩ ብዛት ያላቸው ፕላኔቶች በላይ እየተገኙ ነበረ። ስለዚህ አስትሮኖመሮች አንድ ላይ በመሆን የፕላኔቶችን ሙሉ ዴፊኒሽን በአዲስ መልኩ ሊያጸድቁ ቻሉ። በፈረንጆቹ በ2006 ኢንተርናሽናል አስትሮኖሚካል ዩኒየን ባጭሩ IAU የሚባለው ካምፓኒ ወይም ማህበር አንድ የተገኘ ስታርን ፕላኔት ለማለት እነዚህ ሶስት ነገሮች ማሟላት አለበት ብለው አንድ ህግ ደነገጉ ወይም ወሰኑ። የመጀመሪያው ህግ የነበረው የሚገኘው ፕላኔት ምህዋሩ ወይም ኦርቢቱ በፀሐይ ዙሪያ መሆን አለበት ተባለ። ይህን ደግሞ ፕሉቶም ቀደም ብላ እያደረገች ነበረ። ሁለተኛው ደግሞ የዛ ፕላኔት ግራቪቲው መሆን ያለበት ቅርጹን ክብ ሊያደርግ የሚችል መሆን አለበት ተባለ። ይሄኛው ህግንም ፕሉቶ ማለፍ ችላ ነበረ። ግን ሶስተኛው ህግ ከታየ በኋላ የፕሉቶ ፕላኔትነት ወይም ደግሞ እዚህ ቦታ ላይ መገኘቷን በጣም ትልቅ አደጋ ውስጥ ሊከተው ቻለ። ሶስተኛው ህግ ደግሞ የሚለው ያ ፕላኔት የምህዋሩ ወይም የኦርቢቱ በጣም አቅም ያለውና ጉልበት ያለው አካል መሆን አለበት ተባለ። ስለዚህ በመንገዱ ላይ ወይም በኦርቢቱ ላይ የሚመጡትን ትንንሽ ድንጋዮችም ሆነ ኮሜቶች መገፍተርና ከቦታው ላይ ማስወገድ የሚችል ከሆነ የሚል ነበረ። ፕሉቶ በፀሐይ ዙሪያ ነው በእርግጥ ምህዋሯ የሚሽከረከረው የሚዞረው። ግን የምትገኝበትን ቦታ እኔ ከተባለ ከፀሐይ በጣም ርቆ የሚገኘው ካይፐር ቤልት የሚባለው አካባቢ ላይ ነው ኦርቢት የምታደርገው ወይም በምህዋሯ የምትሽከረከረው። እዚህ ቦታ ላይ ደግሞ ወይም ካይፐር ቤልት ላይ በጣም ብዙ ቁጥር ያላቸው
ትንንሽ አስትሮይዶች እና በበረዶ የተሞሉ የተለያየ የድንጋይ ዝርያ ያላቸው አስትሮይዶች እና ኮሜቶች መገኛቸውና መሰባሰቢያ ቦታቸው ነው። ማንኛውም ፕላኔት ደግሞ በኦርቢቱ ላይ ወይም በአካባቢ የሚገኙትን አስትሮይዶችና ኮሜቶችን እነዚህ ድንጋዮችን ለማጽዳትና ለመግፋት የዛ ፕላኔቱ ግራቪቲ ወይም ደግሞ ስበቱ እጅግ በጣም ወሳኝ ነው። ግራቪቲው ደግሞ የአንድ ፕላኔት ኃይለኛ እንዲሆን ወይም ደግሞ ከባድ እንዲሆን ክብደቱም ትልቅ መሆኑ ግዴታ ነው፣ አስፈላጊ ነው። ግን ፕሉቶ ደግሞ ጠቅላላ ክብደቷን እኒ ከተባለ ከመሬት ጋር ከምድራችን ጋር እንኳን ስናነጻጽራት 0.2% ሆና ነው የምትገኘው። ይህም ማለት ደግሞ በኦርቢቷ ላይ ወይም በምህዋሯ ላይ አዛዥና የበላይነቱን ማግኘት አልቻለችም ፕሉቶ ማለት ነው። ቀለል ባለ አማርኛ ስነግራችሁ የፕሉቶ ግራቪቲ ያን ያህል አቅም ያለው አይደለም። እነዚህ በመቶ ሺህ የሚቆጠሩ ኮሜቶችና አስትሮይዶችን ጎትታ ወደ ራሷ አብዞርቭ ማድረግና መቀላቀልም አትችልም፣ ወይም ደግሞ ገፍትራ ከኦርቢቷ ማስወጣትም አትችልም። ስለዚህ በፈረንጆቹ በ2006 IAU ባጸደቃቸውና በወሰናቸው ውሳኔዎች ማለፍ ባለመቻሏ ፕሉቶ የተባለችው ፕላኔት ከፕላኔት ካቴጎሪ ወጣችና ዶር ከሚባሉት ወይም ደግሞ ድንክ ከሚባሉ ፕላኔቶች ጋር ካቴጎሪዋ ሊመደብ ቻለ። ግን ፕሉቶ አበቃላት ማለት አይደለም። እንዲያውም በአሁኑ ሰዓት ላይ የአዲሱ ካቴጎሪዋ ንጉስ ናት ይባልላታል። ካይፐር ቤልት ማለት እንግዲህ የሶላር ሲስተማችን አንድ ቆሼ ነው ይባላል፣ ጃንክያርድ ነው ይባላል። ግን በዚህ ቆሻሻ ቦታ ላይ ወይም ጃንክያርድ ላይ ፕሉቶ በሺና በቢሊየን በሚቆጠሩ ኮሜቶችና አስትሮይዶች መሃል ድምቅ ብላ እያንጸባረቀች አለሁኝ እያለች የጮች ለዓለም እየተናገረች ነው። በሳይዝ በእርግጥ ስናያት ከጨረቃችንም ያነሰች ናት። ግን የፕሉቶ ኬዝ ላይ ስናየው ሳይዟ ከነጨራሹ ዋጋ የሚሰጥበት ቦታ አይደለም። ትንሽ ብትሆንም ግን ፕሉቶ የተሰኘችው ፕላኔት ወይም ዶርፍ ፕላኔት በውስጧ በጣም ብዙ ሚስጥሮችን ደብቃለች። ይህን ካወቁ በኋላ አስትሮኖመሮችና ተመራማሪዎች አናታቸውን ይዘው እንዲቀመጡ ነው ያደረገችው። እንደዛም ሆኖ ግን እስካሁን ድረስ የተገኘው ጠቅላላ ሚስጥሯኒ ከተባለ ሙሉ ክሬዲቱን የሚወስደው ኒው ሆራይዘን የተባለው ስፔስ ክራፍት ነው ወይም ሳተላይት ነው። በፈረንጆቹ 2006 ላይ ላውንች የተደረገው ወይም የተወነጨፈው የናሳ ይህ ሚሽን በየትኛውም አንግሉ ስናየው ቀላል ነው የሚባል አይደለም። ኒው ሆራይዘን የተባለው ይህ ስፔስ ክራፍት በፒያኖ ሳይዝ የሚገኝ አንድ ተለቅ ያለ ስፔስ ክራፍት ነው። ሳይንቲስቶችም ደግሞ ይህን ስፔስ ክራፍት 3 ቢሊዮን ኪሎ ሜትር ከምድር ራቅ ብሎ እንዲገኝ ልከውታል። ፕሉቶ ደግሞ ከምድራችን አኳያ ስናየው በጣም ርቆ ስለሚገኝ ብርሃን እንኳን እዛ ለመድረስ 5 ሰዓት ያህል ይፈጅበታል። ለዛም ይመስላል ናሳዎች ይህንን ስፔስ ፕሮብ ወይም ደግሞ መመራመሪያ ሳተላይትን በጣም ኃይለኛ በሚባለው አትላስ 5 በሚባለው ሮኬት ላይ በማድረግ ነበር ያስወነጨፉት። ይህ ሮኬት ደግሞ ላውንች በተደረገ በተተኮሰ ሰዓት ገና በ9 ሰዓቱ ብቻ ጨረቃን አልፎ መሄድ ችሎ ነበርም። ግን ቀደም ብሎ አፖሎ ሚሽን ላይ ጨረቃ ጋር ለመድረስ ራሱ 3 ቀን ፈጅቶባቸው ነበር የሰው ልጆች። እንደዛም ሆኖ ግን ፕሉቶ ጋር ለመድረስ ይህ ፈጣን የተባለው እንኳን ፍጥነት በቂ አልነበረም። ከአንድ ዓመት ቆይታ በኋላ ይህ ስፔስ ፕሮብ ጁፒተርን በቀረበ ሰዓት ይህ ፕላኔት በጣም ግድንግድ ስለሆነ ግራቪቲውን ተጠቀሙና ፍጥነቱን ጨምሮ ጉዞውን ማድረግ እንዲችል አደረጉት። ያለማቋረጥ ለ8 ዓመታት ጉዞውን ካረገ በኋላ በፈረንጆቹ 2015 ላይ በመጨረሻም ሁሉም ሰው ያለ ትዕግስት ሲጠብቀው የነበረው ያ ሰዓት አንድ ብሎ ደረሰም። ኒው ሆራይዘን የተባለው ስፔስ ክራፍት ፕሉቶን በጣም ቀርቦ መድረስ ችሎ ነበር። በዚህ ሰዓት ላይ በሰው ልጅ ታሪክ ወይም በናሳ ታሪክ 9ኛውን ፕላኔት ትክክለኛ መልኳ ምን ይመስላል የሚለውን ለመጀመሪያ ጊዜ ያየንበት ወቅት ነበር። እነዚህ ለማስታወሻ የተቀመጡ የማይረሱ ፎቶዎች ላይ ሁለት ነገሮች ብርሃን በርቶባቸው ወይም ድምቅ ብለው ይታያሉ። አንደኛው ፕሉቶ ነው፣ ሁለተኛው ደግሞ የፕሉቶ ጨረቃ የምትባለው ኬረን ናት። በሁለቱ መሃል ያለው መዋቅርና ሂደታቸው ሲታይ በጣም የሚያስገርም ነው። ምሳሌ ከኛ መሬት አኳያ ጨረቃችን በጣም ሳይዙ ያንሳል፣ ግን የፕሉቶ ጨረቃ ስናየው የፕሉቶን ግማሽ ታክላለች። ሁለቱም ደግሞ በጣም ስለተቀራረቡ አቅጣጫቸው አንደኛው ከሌላኛው ጋር ሎክ ተደርጓል። ይህም ማለት አንድ ሰው ፕሉቶ ላይ ቆሞ እንኳን ጨረቃን ሊካለ የራሷን ጨረቃ ማለት ነው ሁሉ ጊዜ የዛችን ጨረቃ ወይም የኬረንን አንድ መልኳን ብቻ ነው የሚያዩ። በዛ ላይ ደግሞ መቼም ቢሆን ከቦታዋ ዞር አትልም፣ አትጠፋምም። ልክ ማርስ ላይ ጨረቃዋ ከነጭራሹ እንደማትታየው ማለት ነው። ፕሉቶና የሷ ጨረቃ እርስ በርስ በጣም እየተሳሳቡ ስላሉ የሁለቱንም ሴንተር ኦፍ ግራቪቲ እኒ ከተባለ ወይም ካልኩሌሽን ሲደረግ ፊክስ የሆነና የተወሰነ አይደለም። ለመግለጽም በጣም ይከብዳል። ያ ነገር ሲታይም ደግሞ በጣም አስደናቂ ነው፣ አስገራሚ ነው ያልተለመደ ስለሆነ። እንደዛም ሆኖ ግን አስገራሚው ነገርና ምርጥ የሚባለው ታሪክ ሆራይዘን የተባለው ይህ ስፔስ ፕሮብ ሃይ ዴፊኒሽን የሆኑ በጣም ጥርት ያሉ ምስሎችን እያነሳ መላክ ከጀመረ በኋላ ነው። ይህ ፎቶ ከመላኩና ምድር ከመድረሱ በፊት ቀደም ብሎ የሰው ልጆች ፕሉቶ በጣም ቀዝቃዛ ናት፣ በጣም ምደብር ናት፣ በተለያዩ ክሬተሮችና ጉድጓዶች የተሞላች ናት እና ስትታየብ የማታጓጓ ነፍስ የሌላት ፕላኔት ናት ይባል ነበርም። ምስሎቹ ከተላኩ በኋላ ግን በትክክል መታወቅና መለየት የተቻለው ፕሉቶ እንዲያውም በጣም የምታምርና ከለርፉል እንደሆነች ማረጋገጥ ተችሏል። ቢጫ አለ፣ ቀይ አለ፣ ነጭና ኦሬንጅ የመሳሰሉ ከለሮችን አንድ ላይ ቀላቅላ ይዛለች። በመጀመሪያ ደረጃ የሳይንቲስቶቹን ወይም የአስትሮኖመሮቹን ትኩረት የሳበ የነበረው ፕሉቶ ላይ የታየው በጣም ትልቁ የልብ ቅርጽ ነበረ። የፕሉቶ ሰርፌስ ላይ በደንብ ሲታይ በተፈጥሮ መንገድ የተሰራ አንድ የልብ ቅርጽ በደንብ ሊታይ ችሏል። ስሙንም ደግሞ ስፑትኒክ ፕላንቲያ ብለውታል። የዚህ የልብ ቅርጽ ለየት የሚያደርገው ነገር በዙሪያ የተለያዩ ቅርጾችና ጠባሳዎች ያሉ ሲሆን የልቡ ቅርጽ ላይ ግን በጣም ልሙጥ የሆነና ለስላሳ ሆኖ ይታያል። እዚህ ቦታ ላይ ደግሞ የናይትሮጂን በረዶ ይገኛል። ይሄው ናይትሮጂን ማለት እንግዲህ ፈሳሽ ከሆነ በኋላ ያገኘውን ነገር ሁሉ የሚያቀዘቅዝና በረዶ የሚያደርግ ነው። ግን ፕሉቶ ላይ ወይም ደግሞ በዚህ ፕላኔት ላይ -260 ዲግሪ አካባቢ እንኳን ደርሶ በዚህ ቅዝቃዜም ይህ በናይትሮጂን
የተሞላውን አካባቢ እንዳለ ድርቅ አድርጎታል። የልብ ቅርጹ ዳርዳር ላይ ደግሞ ለየት ያሉ ሞሊኩሎች ወይም ፓተርኖች ተሰርቶ ይታያል። ያም ደግሞ በትክክል የሚያሳየው የፕሉቶ ኮሯ ወይም የመካከለኛ ክፍሏ አሁንም ትኩስ እንደሆነ መረጃ ሊሆን ችሏል። ምክንያቱም ናይትሮጅን እየቀለጠ ወደ ላይኛው ሰርፌስ የሚወጣ ሲሆን ላይ ከወጣ በኋላ ደግሞ በድጋሚ በረዶ ይሆናል ወይም ፍሪዝ ያደርጋል። ይህ ፕሮሰስ በአጠቃላይ የሚቀጥል ስለሆነም ይህንን የልብ ቅርጽን ከተለያዩ አላስፈላጊ ምልክቶች ጠብቆታልም። ሁል ጊዜ ሲታይም ደግሞ ለስላሳ ሆኖ ቅርጹን ጠብቆ እንዲቆይ አድርጎታል። ከዛ ሌላ የፕሉቶ አትሞስፌሯ እንደተባለውና እንደተገለጸው ከሆነ ከባቢ አየሯ በጣም ቀጭንና ስስ ነው። የናይትሮጅንና የሚቴን ሚክሰር ነው። ቅልቅል የሆነ ከባቢ አየር እንዳላትም ተገልጿል። ከፀሐይ የሚነሳው ዩቪ የሚባለው ብርሃን ጨረር ከሚቴን ጋዝ ጋር በሚጋጭና ሪያክት በሚያደርግ ሰዓት ኬሚካል ሪያክሽኑ ይፈጠርና ቶኒንስ የሚባል አንድ ኬሚካል ኦርጋኒዝም ይፈጠራል፣ ወይም ልክ እንደ ቆሻሻ ይፈጠራል። ያም ደግሞ ከለሩ ቀይ ነው የሚሆነው። ይህ ቆሻሻም ደግሞ ከአትሞስፌሩ ላይ ዝናብ ሆኖ ወደ ምድሩ ሲያርፍ ፕሉቶ ላይ ሰፋ ያለ ቦታ ላይ ቀላ ያለና ብርቱካናማ ኦሬንጅ ከለር ሊሰጣት ችሏል። ኒው ሆራይዘን የተባለው ስፔስ ክራፍት ፕሉቶ ላይ ሊያገኝ የቻለውና ሊያሳይ የቻለው ነገር ከነጨራሹ ሳይንቲስቶቹ ያልጠበቁትና ያልገመቱት ነገር ሆኖ ተገኝተዋል። እሱም ደግሞ የበረዶ ቮልካኖ ነው። የበረዶ እሳተ ገሞራ። ሁላችንም እንደምናውቀው ምድራችን ላይ እሳት የሚተፋ እሳተ ገሞራ እንኳን አይተናል እናውቃለንም እንዳለ። ግን ፕሉቶ ላይ በረዶ የሚተፋ እሳተ ገሞራ ወይም ደግሞ ቮልካኖ አለ። በሚፈነዳ ሰዓት ደግሞ እሳት ሳይሆን በረዶ፣ ውሃ፣ ሚቴንና አሞኒያን የቀላቀለ ቀዝቃዛ የሆነ ስላሽ ወደ ውጭ ይወጣል። የፕሉቶ የውስጠኛው ክፍሏ ወይም ኮራ ሙቀት እንዳለው እንኳን ሳይንቲስቶች ይስማማሉ። ከዛ አኳያ ሲታይ የላይኛው ሰርፌሷ ላይ በውሃ የተሞላ ውቅያኖስም ሊኖር ይችላል ብለው ይስማማሉ። ልክ በምድራችን ላይ አርክቲክ ሪጅን ላይ በጣም ወፋፍራም በረዶዎች ከላይ ከሸፈኑ በኋላ ከታች ያለው ውሃ ፍሪዝ እንደማይሆነው ወይም ደግሞ በረዶ እንደማይሆነው ሁሉ ልክ እንደዛው ፕሉቶ ላይም በናይትሮጅን የተሞላው የላይኛው ሰርፌሷ ላይ ያለው በረዶ ከስሩ ደግሞ ውሃ ወይንም ደግሞ ፈሳሽ የሆነ ናይትሮጅን በብዛት ሊገኝ ይችላል ብለው ይገምታሉ። በአጠቃላይ እንግዲህ ይህ ታሪክ እንዳለ የሰው ልጆች እንኳን ማግኘቱን አግኝተዋት ነበረም። እንደዛም ሆኖ ግን በመጨረሻ የራሳቸው ሊያደርጓት አልቻሉም። ፕሉቶ በእርግጥ የሰው ልጆች ያጸደቁትን ሕግ ሙሉ ለሙሉ ማሟላት እንኳን አልቻለችም። ግን መኖሪያዋ ትላንትናም ካይፐር ቤልት አካባቢ ነበረም፣ ዛሬም ደግሞ እዛው ነው ያለችው። ስለዚህ አዲስ መጠሪያም ሆነ አዲስ ስም ያስፈልጋታል የምትባል አይደለችም። ለማንኛውም የዛሬ ዓለም ድንቅ ናት የሚለው ፕሮግራም እንዴት አገኛችሁ? ተመቻችሁ? ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሀሳብ አስተያየት በኮሜንት ገለጹ፣ ለጓደኞቻችሁም ሼር አድርጉ። ለቤቱ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ልክ እንደዚህ ያዝናኑ ቁም ነገር የሚያስጨብጡ የተለያዩ ቪዲዮችን ተራ በተራ በዚህ ዩቲዩብ ቻናል በብዛት አቀርብላችኋለሁ። በፍቅር የተሞላውና የሚያበረታታው ኮሜንታችሁን ሁልጊዜ ያለ ትዕግስት ጠብቃለሁ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ